አንድ ከግማሽ እንጀራ ለሶስት ይበቃናል አባዬ። ወይኔ ባሻ፣ ኧረ በእናትህ ጸልየን ከበላ ነው በረከት ይኖረዋል። አምጣው ዝም ብለህ። ቤኪ የቱ ቤኪ? ወይ መቷል። ቆሎም ሽሮም ጮማ ናቸው ሰው ተፋቅረው ከበላቸው። ወይኔ ባሻ ወይኔ። መክተከቻ አይታል አባዬ? መክተከቻ ልጅ ምን አባ መክተከቻ ነው ለግማሽ ኪሎ ስጋ? አያያያይ ለሶስት እኩል ቦታ መከትከት አለበት። አውቃለሁ ባህሪን ትበጠብጣለህ። ኧረ በረሃብ ተቃጠልኩ። ጨጓሬ አንጀቴን በላው። እንዴ ከበላ ለምንድን ነው ሰው የምታስቸግረው? እንደዚህ እንዲጮህ አድርገው ነው አባዬ? በመሬት ንዝረን ነው ባለኛ አባዬ። ምንድን ነው ያንተ ደግሞ? እየሰማሁት ነው። ምኑን? ወጡን። ወይኔ ትሰማለህ? ልስጥህ? ኦ ባሻ፣ ይኸው ሰው መጣ። ታሺ ግባ፣ ታሺ መጣ። ግባ ታሺ። ወይኔ አምላክ። እና ባሻ ሁሉ ሰላም ነው? ምን አንተ እያለ የሰላም ዘው የወፍ ድምፅ ራሱ መች ሰምቼ አውቃለሁ? ጸጥ ረጭ እኮ ነው የምታደርገው የኔ ጌታ። ተጮት ታሺዬ። ምንድን ነው የሰሞኑ አየር አልገረመው እንዴ? በጣም ነው የገረመኝ። ለምን ውጭ ዝም ብለን ኳስ አንነሳም? አይ ታሺ ጨዋታ እኮ ነው የሚናፍቀኝ። ምንድን ነው አባዬ? ምንድን ነው ይላክልኝ? ስማ አንተ እንጀራና ወጡን ሻግ አድርገው። ታሺ ስለመጣ ታሺ እንኳን የሸመተ ያረሰም አይችለው። ለሶስታችንም አይበቃም። በጣም ብዙ ነው የሚበላው። ጠብቀው። ምንድን ነው አባዬ? ሲደርስ ጠብቀህ ነው እንዴ እንደዚህ አይነት ቀልድ የምትቀልደው? እኔም በእህል ገመትከኝ። እኔም በእህል ታሺ እንደምታስበው አይደለም። እኔ እኮ ያላደሙ ስና ራሱ ብቻዬን አልበላም። አበላም አውቃለሁ ታሺ ያለ አበላም። ብዙ ቺኮች አብረን እንዳልበላን ብዙ ቺኮች አብረን በልተን ታሺ ወቅቶኛል። አንተ ነገር ባሻ ስልክ ሀክ ተደርጎ ነው። እኔ አይደለሁም። በቃ